ሰላም አዲስ ለሆናችሁ የቤት ንጋት ቲዩብ ይባላል። የተለያዩ ነገሮችን የምናይበት፣ ሴቲንጎችን የምናስተካክልበት፣ የተለያዩ ትምህርቶችን አዲስ ነገሮችን የምናይበት ቲዩብ ነው። ምናልባት አዲስ ነውና በሌላ ነበር እስካሁን ሰራ የነበረው። በዚህኛው በአዲስ መጥቼ ነው። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ግቡ። ዛሬ እናያለን ብዬ ያሰብኩትኝ እኔም እየተቸገርኩበት ስለሆነ ቴሌግራም ሴቲንጋችን እንዴት ነው የምናስተካክለው የሚለውን ነው የምናየው። እስካሁን አይቼው አስተውዬው አላውቅም ነበርና አሁን ግን ቴሌግራም አካውንቴን ሳየው በጣም ብዙ ያልተፈለጉ ነገሮች አድ ይሆናሉ። የማልፈልጋቸው ግሩፖች ውስጥ ገብቻለሁ እና እሱን ሴቲንግ እንዴት ነው የምናስተካክለው የሚለውን ነው የምናየው። መጀመሪያ ወደ ቴሌግራም ግሩፓችን እንገባለን። እዛ ከገባን በኋላ እዚህ ሶስት መስመሯ ላይ አንድ ጊዜ ክሊክ እናደርጋለን ማለት ነው። ሶስት መስመሯ ላይ አንድ ጊዜ ክሊክ ካደረግን በኋላ ሴቲንግ የሚል አለ። ሴቲንግ የሚለው አማራጭ ላይ አንድ ጊዜ ክሊክ እናደርጋለን። ስለዚህ በዚህ መልክ ይመጣልናል ማለት ነው። አሁን እያንዳንዱን ቼክ እያደረግን እንሄዳለን። ይህ ማይ አካውንት የሚለው የአካውንታችንን ዝርዝር ነው። ይሄኛው ደግሞ ኖቲፊኬሽን ሳውንድ የተለያዩ ቴክስቶች መልእክቶች ሲገቡልን ያን ኖቲፊኬሽን ኦን ይሁን ኦፍ ይሁን የሚለውን የምናስተካክልበት ነው። ዋናው ግን ፕራይቬሲ ኤንድ ሴኩሪቲ ነው። ፕራይቬሲ ኤንድ ሴኩሪቲ መጀመሪያ ለምሳሌ አሁን እኔን አድ ያደረጉኝን የማልፈልገውን ግሩፕ ላሳያችሁ። ለምሳሌ እዚህ ጋር መርጌታ ምናምን ኦኤምጂ ሌላም ነገር ብዙ ነገር አለ አድ ያደረጉኝ ማለት ነው። እነኚህን ነገሮች ለማጥፋት ለማስተካከል ወይንም ማንም ሰው ተነስቶ አድ እንዳያደርጋችሁ ግሩፓችሁን ቴሌግራም አካውንታችሁን ኮንትሮል ለማድረግ የሚለውን ነው ዛሬ እናያለን ብዬ ያሰብኩትና አሁን እንዳልኳችሁ ሶስት ዘርዘር ላይ ትገባላችሁ፣ ሴቲንግ ላይ ትገባላችሁ። ዘን ዋናው ነገር ምንድነው ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ክሊክ እናደርጋለን። እዛ ላይ ክሊክ ካደረገን በኋላ ይሄ ቱ ስቴፕ ቬሪፊኬሽን ምናምን የሚለውን አንነካውም። ግን ከፈለጋችሁ እናንተ አክቲቭ ሴሽን የሚል አለ እዚህ ጋር። አክቲቭ ሴሽን ማለት በእናንተ አካውንት ብዙ ዲቫይስ ላይ ለምሳሌ በእኔ አካውንት 6 ዲቫይስ ላይ ሎጊን ተደርጓል። 6 ዲቫይስ ላይ ለምሳሌ ቴሌግራም አካውንታችን ተጠለፈ ምናምን የምትሉ ከሆነ ቀጥታ ገብታችሁ አክቲቭ ሴሽን የሚለው ላይ ገብታችሁ ቼክ ታደርጋላችሁ። ለምሳሌ እኔ አሁን ቼክ ብናደርገው በኢንፊኒክስ የሚባል ስልክ ተገብቷል፣ በዚህ ዲቫይስ ተገብቷል፣ በዚህ በኢንፊኒክስ አሁንም በዚህ ዴስክቶፕ። ስለዚህ ይህን ከፈለጋችሁ ምን ታደርጉታላችሁ? ምናልባት እኔ አሁን የምፈልገው ነው ሎጊን ያደረኩት። እናንተ ምናልባትም የምትጠራጠሩት ካለ ተርሚኔት ትሉታላችሁ ማለት ነው። ተርሚኔት ስትሉት ሙሉ ለሙሉ ብሎክ አድርጎ ይወጣል። እንደገና ሎጊን ለማድረግ የእናንተ ስልክ ያስፈልጋል። ስለዚህ ማንም ሰው ቴሌግራም አካውንታችሁ ላይ አይገባም ማለት ነው። ዘን አሁን እኛ ወደምንፈልገው ነገር ስንሄድ እንዳልኳችሁ ፕራይቬሲ ኤንድ ሴኩሪቲ ላይ ከገባችሁ በኋላ ለምሳሌ ፎን ነምበር የሚል አለ። ፎን ነምበራችሁን ማንም ሰው እንዳያይባችሁ፣ ለምሳሌ ቴሌግራም ሎጊን አድርጎ የገባ ኦንላይን የሆነ ሰው ሁሉ ስልካችሁን እንዳያይባችሁ ከፈለጋችሁ እዚህ ጋር ምን ያህል who can see my phone number ይላል። everybody my contact nobody everybody ካላችሁ የገባው ሰው ሁሉ ያየዋል ማለት ነው። የእናንተን ፕሮፋይል ከፍቶ ያየ ሰው ሁሉ ስልካችሁን ኮንታክታችሁን ያየዋል። ማይ ኮንታክት ከሆነ ግን የእናንተ ኮንታክት የሆነ ሰው ብቻ የእናንተ ኮንታክታችሁ የሆነ ሰው ብቻ የእናንተን ፎን ነምበር ያያል ማለት ነው። ኖበዲ ካላችሁት ግን ማንኛውም ሰው የእናንተን ኮንታክት አያይም ማለት ነው። ስለዚህ ለጥሩ አማራጭ የሚሆነው ምን ማድረግ ነው? ኖበዲ የሚለው መምረጥ አሪፍ ነው ማለት ነው። ደግሞ who can find me by my number የሚለው ላይ ለምሳሌ በስልካችሁ ለምሳሌ ካወርታችሁት የማታውቁት ሰው በስልካችሁ ፈልጎ እንዲያገኛችሁ ከፈለጋችሁ ኤቭሪባዲ ትሉታላችሁ። ማንኛውም ሰው ፈልጎ እንዲያገኛችሁና አድ እንዲያደርጋችሁ ከፈቀዳችሁለት ማይ ኮንታክታችሁ ብቻ እንዲያገኛችሁ ከፈለጋችሁ ደግሞ ማይ ኮንታክት የሚለውን ትጫናላችሁ። ይችላል ማይ ኮንታክት እንድትለዋል ማለት ነው። ግን ኤቭሪባዲ ማንኛውም ሰው ኤቭሪባዲ ካላችሁት ማንኛውም ሰው በኮንታክታችሁ ፈልጎ ሊያገኛችሁ ይችላል ማለት ነው። ይሄን ለምሳሌ ኦንላይን ስራ የምትሰሩ ከሆነ እንደዚህ ኮንታክታችሁ ማንኛውም ሰው አክሰስ እንዲያደርገው ከፈለጋችሁ በኮንታክታችሁ ሰርች ተደርጋችሁ መገኘት ከፈለጋችሁ ኤቭሪባዲ የምትለዋ ላይ ኦን ታረጓታላችሁ ማለት ነው። ኦን ታረጓታላችሁ። ይሄኛው የፎን ነምበር ሴቲንጋችን ነው። ላስት ሲን ኤንድ ኦንላይን የሚለው ላይ ለምሳሌ ኦንላይን እንደነበራችሁ ኦንላይን እንዳላችሁ እንድትታዩ ከፈለጋችሁ who can see my last seen time መጨረሻ ሎጊን አድርጋችሁበት የወጣችሁበትን ሰዓት ማንኛውም ሰው እንዳየው ከፈለጋችሁ ኤቭሪባዲ ትላላችሁ። ማይ ኮንታክት ኖበዲ ማንም ሰው ማየት የለበትም የሚለው ከፈለጋችሁ ኖበዲ
ማለት ትችላላችሁ ማለት ነው። ዘንድ ኔክስት የሚሆነው ፕሮፋይል ፎቶችሁን ማንኛውም ሰው እንዲያይ ከፈለጋችሁ ኤቭሪባዲ ማለት ነው፣ እንዳልኳችሁ ለማንኛውም ማለት ነው። ኮንታክታችሁ ብቻ ከፈለጋችሁ ኮንታክታችሁ ብቻ፣ ማንም ሰው ማየት የለበትም ካላችሁ ኖበዲ ብላችሁ ማስተካከል ትችላላችሁ። ይህንን ካስተካከላችሁ በኋላ ምን ማድረግ ነው? ሴቭ ማድረግ ነው። ለምሳሌ ማይ ኮንታክት ላይ ነውና እኔ ምን እለዋለሁ? ሴቭ እለዋለሁ። ከዛ በኋላ ምንድነው ባዮ ላይ የምትጽፉት፣ ለምሳሌ ከቴሌግራም አካውንታችሁ ስር ባዮ የምትፈልጉትን ነገር የምትጽፉትን ባዮ ማንኛውም ሰው ይኸው ኤቭሪባዲ፣ ኮንታክታችሁ ብቻ ማይ ኮንታክት፣ ኖበዲ ካላችሁት ማንም ሰው አያዩ። ለምሳሌ ማይ ኮንታክት ብቻ ብዬ ምን እለዋለሁ? ሴቭ እለዋለሁ ማለት ነው። ሴቭ እለዋለሁ። ይሄ ዴት ኦፍ በርዛችሁን እንደዚሁ ጊፍት የመሳሰሉትን እነኝህን ማንኛውም ሰው ማየት እንዲያው ከፈልጋችሁ እንዲያው ማድረግ ትችላላችሁ። ፎርዋርድ ሜሴጅ ራሱ ፎርዋርድ የምታደርጉት ሜሴጅ ማንኛውም ሰው እንዲያው ከፈልጋችሁ ኤቭሪባዲ ትሉታላችሁ። ኮንታክታችሁ ብቻ ከሆነ ማይ ኮንታክት፣ ኖበዲ ከሆነ ኖበዲ ትሉታላችሁ ማለት ነው። እኛ በዋናነት የምንፈልገው ዛሬ አሁን የራሴን ቴሌግራም አካውንት ኤዲት አደርጋለሁ ብዬ ያሰብኩት ምንድነው ግሩፕ ኤንድ ቻናልስ የሚለው ላይ ነው። አያችሁ አሁን እኔ ቅድም ያሳየኋቸው በጣም የማልፈልጋቸው ግሩፖች አዳርገውኛል። ያ የሚሆነበት ምክንያት ምንድነው? ሁ ካን አድሚት ቱ ግሩፕ ኤንድ ቻናልስ የሚለው ላይ ኤቭሪባዲ ስላደረኩት ነው። ኤቭሪባዲ ሆነ ማለት ማንኛውም ሰው ያገኘኝ ኦንላይን ላይ ያገኘኝ ሰው ሁሉ አድ ያደርገዋል። ይሄን አካውንት በቀላሉ ይሄን አካውንት አድ ያደርጋሉ። ስለዚህ የማልፈልጋቸው ቴክስቶች ግሩፖች ላይ ጆይን ያደርጋሉ ማለት ነው። ካለኔ ፈቃድ ያ እንዳይሆን ምን ታደርጋላችሁ? ለምሳሌ ኮንታክቶቻችሁ ክሬት የሚያደርጉት ግሩፕ እና ቻናል ላይ ብቻ እንዲሁም ከፈለጋችሁ ማይ ኮንታክቶች አላችሁ። እኔ የማልፈልገው ላይ ከእንግዲህ በኋላ አዲስ ግሩፕ እና ቻናሎች ክሬት ተደርገው እዛ ግሩፕ ላይ ጆይን መደረግ ስለማልፈልግ አድ መደረግ ስለማልፈልግ ኖበዲ ይለዋለሁ። ኖበዲ ያላችሁት ማለት ለምሳሌ እኔን አካውንት ኖበዲ ብዬ ሴቭ አደረኩትኝ፣ ሌላ ሰው አድ ቢያደርገኝ ምን ይልክልኛል ማለት ነው? ሊንክ ይልኩልኛል። ስለዚህ በዛ ሊንክ አማካኝነት ምን አደርጋለሁ? ጆይን አደርጋለሁ ማለት ነው። ስለዚህ ቴሌግራም አካውንታችሁን ማንኛውም ግሩፕ እየተነሳ አድ እንዳያደርጉባችሁ፣ ኮሌት እያደረጉ አድ እንዳያደርጉባችሁ፣ የማትፈልጉት ኮንታክቶች፣ ሌሎች ነገሮች፣ ሌሎች ግሩፖች አድ እንዳያደርጓችሁ ከፈለጋችሁ ምን ታደርጉታላችሁ? ሴቲንጋችሁን ኖበዲ ብላችሁ ማስተካከል፣ ከዛ ምን ማድረግ ነው? ሴቭ ማድረግ ነው። በቃ ሌላ ምንም የሚጠበቅበት ነገር የለም። ሴቭ ትሉታላችሁ። ዋናው ነገር ምንድነው? እዚህ ላይ ግሩፕና ቻናል የሚለው ነገር ማስተካከል ነው። ይሄኛው ቮይስ መላላክ የምትፈልጉት ከሆነ ከማን ጋር ነው ቮይስ መላላክ? ኤቭሪባዲ ማይ ኮንታክት ኖበዲ። በቃ ከአሁን በፊት እንዳሳያችሁ ከኮንታክታችሁ ብቻ ከሆነ ማይ ኮንታክት ከዛ ከንትኑ ኖበዲ ማለት ትችላላችሁ። ይሄ ኦፕሽን ነው። በቃ የምትፈልጉትን ነገር ኦፕሽን ነው። ለምሳሌ ሜሴጅ መጻጻፍ የምትፈልጉት ከማን ጋር ነው? ሜሴጅ መጻጻፍ የምትፈልጉት ከማን ጋር? ከኤቭሪባዲ ነው፣ ከማይ ኮንታክት ኦር ከፐርሜም ዩዘር ከነሱ ጋር ነው የሚለውን ነገር አጀስት ማድረግ ትችላላችሁ በቀላሉ ማለት ነው። ይሄን ይመስላል የዛሬው እንትናችን። ደግሞ ድሌት ማይ አካውንት የምትል ኦፕሽን አለች። ለምሳሌ አካውንታችሁን ድሌት ማድረግ ከፈለጋችሁ ድሌት የምትለዋን እችጋር ተጭናችሁን ተማለት ትችላላችሁ። ከዛን ምንድነው የሚቀርም? በዚህ መልኩ ሴቲንጋችን እናስተካክላለን ማለት ነው። ፋይናሊ እችጋር 3 ነጥብ ላይ ተጭናችሁ ሎጎውት ማትሻሽ ፕሮፋይላችሁንም ኤዲት ማድረግ ከፈለጋችሁ ኤዲት ማድረግ ትችላላችሁ። ሎጎውት ለማለት ግን 3 ነጥብ አለች። እሷን አንድ ጊዜ ክሊክ አድርጋችሁ ሎጋውት የምትለውን ኦፕሽን ተጠቅማችሁ ሌላ በአዲስ አካውንት መግባት ከፈለጋችሁ በዚህ መልኩ ቴሌግራም ሴቲንጋችሁን ማስተካከል ይቻላል ማለት ነው። ይህን ይመስላል የዛሬ ቪዲዮአችን። ከጠቀማችሁ ላይክ ሼር በማድረግ አበረታቱኝ። ወደፊት አሪፍ ቪዲዮችን፣ የተለያዩ ሴቲንጎችን፣ ሌላም አዳዲስ ነገሮችን እንዴት ነው የምንሰራ የሚለውን ነገር በሰፊው እናያለን ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ለንጋት ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ይሄኛው አዲስ አካውንቴ ነው፣ ገና ትንሽ ነው ሰብስክራይበር ያለው። እናንተ ሰብስክራይብ በማድረግ አበረታቱኝ። ሌሎች ነገሮችን እያየን እንሄዳለን ማለት ነው። ቻው ባይ።